ተካፋይነት፣ በዚህ ላይ ከፍ ያለ ተቀባይነት፣ በሱ መሰወርን የመሰለ የዘላለም ዋስትና፣ በዚህ ላይ ደግሞ ወደፊት በክብር መገለጥ ያለ ታላቅ ተስፋ። ሞት ከኋላ ክብር ከፊት አለን። ክብር ለኢየሱስ ይሁን። በዚህ ህይወት ውስጥ አላችሁ ዛሬ መጣሁት። እንዲህ ባለ ሁኔታ ውስጥ ለምትገኙ ለእናንተ ዛሬ ወሳኝ ይህንን እርምጃ ውሰዱ። የሚቀጥለው ደግሞ ይህንን ወሳኝ ትጥቅ ታጠቁ። ከክርስቶስ ጋር ልትከብሩ ላላችሁ፣ አሁን ክብር ከፊት ለፊት እየጠበቃችሁ ከእሱ ጋር በክብር ለምትገለጡ፣ አሁን ግን ለቅዱሳን ሁሉ የክብር ተስፋ የኢየሱስ ክርስቶስ በክብር መገለጥን ብቻ ሳይሆን ከሱ ጋር አብሮ መክበርም ነው። ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል ብሎ እንደሚል በዚህ በውርደት ያለው ስጋችን አንድ ቀን የመዳኑን ሙሉ ጸጋና ክብር እስኪካፈል ድረስ ግን አሁን በብልቶቻችን መካከል ያለ ነገር ስላለ በዚህ ላይ ይህንን ወሳኝ እርምጃ ውሰዱ ብሎ ይላል። ስለዚህ አሁን የምናገረው ነገር አማኝ ሊወስደው ስለሚገባ ወሳኝ እርምጃ። ለዚህ ስራ አይደለም ሰብከው። ለምን ሲባል ከላይ በተነገሩት ቁጥር 4 ላይ ባለው መሰረት ላይ በክርስቶስ ኢየሱስ ይህንን ስለተካፈላችሁ፣ ህይወት ስለተሰጣችሁ፣ ተቀባይነት ስላገኛችሁ አድርጉት የተባልነውን ነገር ከላይ ሆነን ነው የምንዋጋው። ቀላል። ቀጥሎ ደግሞ እንደዚህ ይላል፣ እሱ ብቻ ሳይሆን አዲስ ሰው ብቻ ሳይሆን አዲስ ህዝብም አድርጎናል። በክርስቶስ ኢየሱስ አዲስ ሰውነት ብቻ ሳይሆን አዲስ ማህበረሰብም ፈጥሯል። ይሄው የቅዱሳን ህብረት። ስለዚህ አዲሱ ማንነትን የሚመስል ህይወት፣ አዲሱን አንድነትን የሚመስል ተግባር ይኑራችሁ ብሎ አንዱ ግደሉ ሚላለው፣ ሁለተኛው ደግሞ አውልቁ አስወግዱ ሚላለው። በጥምቀቱ ምሳሌ ሊዮ ካላችሁ በጥምቀት ውስጥ ከክርስቶስ ኢየሱስ ጋር ከሞቱና ከትንሣኤው ጋር መተባበር፣ አብረን ውሃ ውስጥ ስንገባና ውሃው ሲሸፍነን ተቀበርን ማለት ነው። ስንነሳ ደግሞ ለአዲስ ተስፋ ተነሳን ማለት እንደሆነ ሁሉ ይሄም ወደ ውስጥ ስንገባ አሮጌ ነገርም ማውለቅ ነው ይላሉ። ማለት መስቀሉን ስታዩት ጌታ ኢየሱስ እርቃኑን ሲሆን የሚያሳየን ነገር ቢኖር ከዛ በፊት የነበረው ነገር እንደተገፈፈ እና ጸጋ እንደለበሰ፣ ስለዚህ ሞቶ እንደተነሳ፣ በዚህ ላይ ደግሞ አሮጌው ነገር እንደተወገደለት ሰው ሁኑ። ለዚህ ነው ግደሉና አስወግዱ የሚሉ ሁለት ወሳኝ እርምጃዎች የዛሬ ነጥቦቻችን ላይ ያሉት። አስወግዱ። መሰረቱ ደግሞ ይሄንን የመሰለ በክርስቶስ ኢየሱስ የተሰራላችሁ ስራ ስላለ፣ በሌላ አነጋገር እነዚህን ጠንቆች አስወግዱ ይላቸዋል። የመጀመሪያው ደግሞ እነዚህን በብልቶቻችሁ መካከል ያሉትን እነዚህን ደግሞ ግደሉ ይላል። የመጀመሪያው የግል ንጽህናችሁን ጠብቁ ነው። እግዚአብሔር ይርዳል። ሁለተኛው ደግሞ የአካባቢ ንጽህና ጠብቁ ነው። አንዳንድ ጊዜ የግል ንጽህና ሲጠበቅ ነው የአካባቢ ንጽህና ቢጠበቀው። አንዳንድ ጊዜ ደግሞ የግል ንጽህናንም ጠብቀን ደግሞ ለአካባቢ ንጽህና እንደምንሰራው። የመጀመሪያው ግደሉ ሚል